የሴት ልጅ ውበት የተስተካከለ ሰውነት ሲኖራት የተስተካከለ ዳሌ ሲኖራት ነው። እና ውዶቼ ዛሬ ደግሞ በጣም ቀለል ያለ በቤት ላይ ሁሌ የምናገኘው ነገር ቀለል ያለ ይዤላችሁ መጥቻለሁ። በጣም አሪፍ የሆነ ሁሌም ዘወትር የምናገኘው ከቤታችን ማይለይ ነገር ማለት ነው። እና ተከታተሉኝ እላችኋለሁ የኔ ውዶች ደግሞ ማለት ነው። ሁሌም ጠጡ ሰውነታችሁ እንዲስተካከል። ሰላም ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? እንደዚች ልጅ ማለት ነው የተስተካከለ ሰውነት እንዲኖረን ሰውነታችን ያማረ እንዲሆን በቤታችን ላይ አዘጋጅተን የምንጠቀመው ነገር ዛሬ ደግሞ ቀለል ያለ ነገር ይዤላችሁ መጥቻለሁ ውዶቼ። ይሄ ወተት ነው። ወተቱ እኔ ሁሌም እንደዚህ ፓውደር ነው የምጠቀመው ማለት ነው። ግን ደግሞ ፈሳሽም ይሆናል ከተገኘ ችግር የለውም የተገኘ ነገር ማለት ነው። እና እንደዚህ አርጌ በጥበጥ አርጌ ላዘጋጀው ነው ለኋላ ሲፈጭ እንዲልኝ ማለት ነው እንዲዘጋጅልኝ ማለት ነው። እና እንደዚህ አርጌ አዘጋጅቸዋለሁ። በሞቅ ያለ ውሃ ነው እንትን ያልኩት የበጠበጥኩት። ይሄ ደግሞ ካሮትና ምንድነው የሚባል ሙዝ፣ ሁለት ሙዝ አርጌ ይሄ ሁለት ደግሞ ካሮት ማለት ነው። ላጥ አርጌ ካሮቱ እንኳን አንሶብኛል ስላላገኘው ማለት ነው። ግን ደግሞ ይበቃኛል ለብቻዬ ስለሆነ አንድ ብርጭቆ ስለምፈልግ ለአንድ ብርጭቆ ይሆናል። እና ሁለት እንደዚህ አርጌ ልጬ አጥቤ እንደዚህ አርጌ ከትፈዋለሁ። እንደዛ አርጌ ማለት ነው ለኋላ ስፈጨው እንዲመች ማለት ነው። እና እግረ መንገዳችሁ ውዶቼ ላይክ እና ሰብስክራይብ እያደረጋችሁ እኔ ከመዳም ቤት ስለምሰራ ማለት ነው ለዚች ለቪዲዮ ለመስራት በጣም ተቸግሬ ነው የምሰራው። ከመዳም ቤት የምንሰራ መቼስ ሁላችን እናውቀዋለን እንዴት እንደሆነ ማለት ነው። እና እግረ መንገዳችሁም ላይክ እና ሰብስክራይብ እያደረጋችሁ አብረታቱኝ እላችኋለሁ ውዶቼ። ይሄ ዩቲዩብ የከፈትኩም ለእናንተ ተማምኜ ነው። እንደምታሳድጉኝም እርግጠኛ ነኝ የኔ ውዶችና አብረታቱኝ እላችኋለሁ። እና ወደ ቪዲዮ ስገባ እንደዚህ አርጌ ፈጨዋለሁ። ትንሽ ውሃ ጨምርበታለሁ እንዲፈጭልኝ ማለት ነው። ትንሽ ውሃ አርጌ እንደዚህ አርጌ ፍጭት አርገዋለሁ። በጣም ደቀቅ አርጌ ነው የምፈጨው ውሃ እስከሚወጣልኝ ማለት ነው። እኔ የምጠቀመው ውሃውን ነው። ኋላ እንትን አጥዬ አሳያችኋለሁ። አጠለዋለሁ ውሃውን ነው የምጠቀመው። እና እንደዚህ አርጌ ፈጭቸዋለሁ። ደግሞ ትንሽ ናቸው ግን ይበቃል ለአንድ ብርጭቆ ስለምፈልግ ለአንድ ብርጭቆ ይበቃኛል። እና እዩት እንደዚህ አርጌ አጠለዋለሁ። ውሃውን ነው የምፈልግ ማለት ነው። እንደዚህ አርጌ ጭምቅ እያረኩ ውሃውን እስከምወጣ እንደዚህ አርጌ ጭምቅ አርጌ ውሃውን ነው የምጠቀመው እላችኋለሁ የኔ ውዶች። እና ይበቃኛል ለአንድ ብርጭቆ ይሆናል። እንደዚህ አርጌ ጭምቅ አርጌ ስጨርስ የላይኛው እደፋዋለሁ። አያስፈልገኝም ማለት ነው። ውሃውን ብቻ ነው የምጠቀመው እኔ። ይሄ እደፋዋለሁ። ኋላ ደግሞ ሙዝም አዘጋጃለሁ። ሙዜም እንደዚህ አርጌ ላጥ አርጌ እከትፈዋለሁ እንደ ካሮቱ ማለት ነው። እንደዛ አርጌ ስከትፈው ከትፌ አዘጋጃለሁ። ሙዙም 2 ደቂቃ ነው የተጠቀምኩት። 2 ደቂቃ ነው ይበቃል ደግሞ ማለት ነው። ከተለየ ስለቆየ ነው መሰለኝ ትንሽ የተበላሸ ነገር አለውና የተበላሸውን ቆረጥ አርጌ ጥየዋለሁ። የተበላሸ ነው። ሆዳችን እንዳያመን ደግሞ አይተን ማለት ነው። የተበላሸ ከሆነ ማለት እንትን ስለሚያወጣ ግድ ነው። እዩት እንደዚህ ከተበላሸ መጣል ነው አያስፈልግም ማለት ነው። እና እንደዚህ አርጌ ከታትፌ ጨርሻለሁ። ይሄ ደግሞ እፈጨዋለሁ። አሁን ይሄ ማለት ነው ሁሉ ነው በአንድ ላይ ነው የምፈጨው። አሁን ጨርሻለሁ እና በአንድ ላይ እፈጨዋለሁ። ይሄ ያጠለልኩት የካሮቱ ውሃም ወደዚህ አርገዋለሁ። እኔ ግን ማለት ስኳር አልተጠቀምኩም። እንትን ማር ነው የተጠቀምኩት። ትንሽ 1 ማንኪያ ማር አርጌበታለሁ ማለት ነው። ተምርም ስላላረኩ አሁን ማር ነው ያረኩት። 1 ማንኪያ ማር አርጌ ስኳር አላረኩበትም። 1 ማንኪያ ማር አርጌያለሁ። ይሄ ደግሞ ያጠለልኩት የካሮቱ ውሃ አርጌያለሁ።
በቀድም ያዘጋጀሁት ወተት ነው። ይሄ ወተቱም አርጌ ያለው ማለት ነውና እንደዚህ አርጌ በጣም ድቅቅ አርጌ እፈጨዋለሁ። በደንብ እስከሚስማማ ነው የምፈጨው እኔ ለመጠጣት ቆንጆ እንዲሆን ማለት ነው። በጣም ከተፈጨ ስንጠጣው ቆንጆ ነው ማለት ምንም ነገር ስለሌለው በጣም ቆንጆ ነውና እንደዚህ አርጌ አዘጋጅቼ ጨርሻለሁ እላችኋለሁ ውዶች። አሁን የሚቀረኝ ማለት ነው መጠጣት ነው። ሆዴ እስከሚሞላ መጠጣት ነውና ቆንጆ ነው። እዩት፣ ደስ ሲል እዩት። ምንም ነገር የለውም። በጣም ስለፈጨሁት ምንም ነገር የለውም እና እንደዚህ አርጋችሁ ፈጭታችሁ ሰውነታችሁ ተንከባከቡ የኔ ውዶች። እኔ አሁን እግዚአብሔር ይመስገን ማለት ደህና ነኝ። ሰውነቴ ድልዳላ ነው። እዩት። ከካሜራም አለው እኔ ስላልተመቸኝ ለመቅረጽ ማለት ነው አለው። ሰውነቴ በደንብ ይታያል እና እኛ በተለይ ከመዳን ቤት ምንሰራ ሰውነታችን እንደዚህ ካልተንከባከብን በጣም ጥሩ አይደለም፣ እንጎዳለን። ስራ ስለሚበዛብን በብዙ ነገር ስለምንጎዳ ማለት ነው። ቢያንስ በትርፍ ሰዓታችን እንደዚህ ተላጃ ያለ ነገር ባለ ማለት ነው ባለ ነገር እንደዚህ አድርገን ሰውነታችንን ስንንከባከብ ሰው አንጎዳም። ለኋላ ቆንጆ ነውና ውዶቼ አይዛችሁ አይዞን፣ ሰውነታችን እንከባከብ። አይዛችሁ ሚለን ስለሌለ ማለት ነው ለራሳችን በራሳችን አይዞን እላችኋለሁ የኔ ውዶች እላችኋለሁ። እግረ መንገዳችሁም ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ የኔ ውዶች፣ አሳድጉኝ አገሬ ሄጄ እንድሰራበት ማለት ነው። እግዚአብሔርን የስደት ኑሮ ማለት ነው ስልችት ብሎኛል። ከመጠን በላይ ነው የሰለቸኝና አገሬ ሄጄ እንድሰራበት አበረታቱኝ፣ አካውንቴን አሳድጉልኝ እላችኋለሁ። እዚህም በፀጉሬን ዘይት አድርጌ በዚህም እንትን እየጠጣው እና እንደኔ ዝሮ ሰውነታችሁ ተንከባከቡ፣ ሰውነታችሁ የደለደለ እንዲሆን ማለት ነውና በተረፈ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ደግሞ ግን ማለት ነው ስለምታርጉልኝ ሁሉ ነገር ከልቤ ነው የማመሰግናችሁ። ቴንኪው እላችኋለሁ። በጣም አመሰግናችኋለሁ። ቆንጆ ቪዲዮ ይዤላችሁ እመጣለሁ ከዚህ የበለጠ ማለት ነው። ደግሞ ማለት ነው የምትፈልጉት ነገር ካለም ኮሜንት ላይ ያስቀምጡልኝና ያላችሁ ነገር እታዘዛለሁ፣ እሰራላችኋለሁ ማለት ነው። እዩ እንደዚህ ይሄ ሰውነት አሁን አያምርም? በጣም ያምራል። ለሴት ልጅ ውበት ደግሞ ማለት ነው ሰውነቷ ቆንጆ ሰውነት ሲኖራት እንደዚህ ቆንጆ ቅርጽ ሲኖራት ነውና ቅርጽ ሁሉ ነው የሚወደው። እነዚህ አረጌ አሁን እንዴት ብሎ እንደሚያዩዋ በጣም ነው የሳቀው።